ዋሴን አታውቀው? ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድን፣ ከእግዚአብሔር ነው የሚያድን። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር ወደክ ቀን ነው። ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ ማን ነው የሚይዝ? ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። ይሄው ተብሎ ቀርቦብኛል፣ ፋይል አለ። ኢየሱስ መጣ መሃል ላይ አልሰሩም አይደለም ያለው። አዎ በዚህ ጉዳይ ላይ እኔ ምትኮኝ እቆማለሁ አለ። እሱን ልቀቁት አለ። ዕብራውያን ምዕራፍ 7 ከቁጥር 22 ጀምሮ እስከ 25 አራት ቁጥሮች ናቸው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። ከዚህ መሐላ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኗል። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ እየማለደ ሁልጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እንግዲህ ባለፉት ሳምንታት ስንጎትት ከነበረው ጉዳይ ማለት ነው። ከዚህ መሐላ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኗል። ኢየሱስ ለተሻለ ኪዳን ዋስ ሆኖናል። ስለዚህ የቀደመውን ኪዳን የሚያስረጀው ሌላ አዲስ ኪዳን መጥቶበታል ነው። የተሻለ ይሏል በክርስቶስ ኢየሱስ የመስቀል ሞት አማካኝነት የሚደረገውን ኪዳን የዚህ ደብዳቤ ጻፊ የተሻለ ኪዳን ነው ይለናል። ለዚህ ኪዳን ደግሞ ጌታ ኢየሱስ ክርስቶስ ዋስ ሆኗል። በመስቀል ላይ የሰራው ስራ ሳይሆን ኢምፐርሰን ኢየሱስ ራሱ ነው ዋስ። አሁን እግዚአብሔር የክርስቶስን የመስቀል ስራ ይዞ ሳይሆን ራሱን ኢየሱስን ይዞ እንደ ዋስ የቆመው ኢየሱስ ነው። ስለዚህ አሁን በእግዚአብሔር ቤት ለዘላለም ባለሙሉ መብት ሆነን ለመኖር ኢየሱስ ዋስ ሆኖናል። ለተሻለው ኪዳን አሁን የማይችል ሰው ዋስ መሆን አይችልም። ማን ነው ዋስ? ይሄን ያክል ንብረት ያለው ይሄንን ያክል አቅም ያለው ሰው ነው ዋስ የሚሆነው። ሲጀመር የሚጠራው ዋስ የዚህን ያክል ሺህ ብር ማስያዝ የሚችል ዋስ እንደዚህ ብሎ የኮርት ቋንቋ ስለሆነ እዚህ ላይ እኛ ፔናሊቲያችን የዘላለም ሞት ነው። ፍርዱ ቀላል አይደለም። ለ10 ዓመት ቀጥቼ ለቀዋለሁ አይደለም እግዚአብሔር ያለው ለዘላለም ነው የሚሞቱት ሲል ኢየሱስ ለዘላለም ሞት የሚሆን ዋሰን ይሆናል። ክብር ለኢየሱስ ይሁን። ፍርዳቸው ጥቂት አይደለም፣ ዘላለማዊ ነው። እግዚአብሔር በእኔ ጽድቅ ፊት መቆም አይችሉም። ዳኛው ፊት ለፊቱ አቁሞ ሲፈርድብን ኢየሱስ መሃል መጣና እኔ ዋስ ልሁን፣ የሚያዘው እኔ ነኝ። እግዚአብሔር ልጁን ይዞ እኛን ለቀቀን። ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። ታውቃላችሁ፣ እኔ ላይ ሲፈርድ እግዚአብሔር አይጠየቅም። ትክክል ነው። እግዚአብሔርን እንዴት እግዚአብሔር ትፈርድብኛል አልለውም። ኃጢአተኛ ነኝ፣ በደለኛ ነኝ። እግዚአብሔር በላይ ላይ የሚያመጣው ፍርድ በሙሉ ይገባኛል። አሁን ኢየሱስ ነፃ ያወጣው ፍርድ የሌለበትን ሰውዬ አይደለም። በእርግጥ የበደለ ሰው ነው ኢየሱስ ነፃ ያወጣው። ኃጢአተኛን ነው ኢየሱስ ነፃ ነው ያለው። ለተሻለ ኪዳን ዋስ ሆኗል ሲባል ተይዤ ነው ባይዘው ተይዣለሁ። ብዛታቸውን ተዉት፣ ከሞት በታች ናቸው። በጣም የበዙት ስለሚሞቱ ነው። ምን ያርጉ? በእነሱ እንዳፈርዱ። ከአቅም በላይ ነው። ሞትን መስበርና ማሸነፍ አልቻሉም ነው። አሁን በእግዚአብሔር ፊት የቀደመው ኪዳን እኮ መሐለኛ ነው። መሐለኛ ነው የተሰጠው ሕግ እኮ መሐል ላይ ነው ያለው። ኪዳኑ መሐል ላይ ነው። ወደ እግዚአብሔርም ሳይድ ያደርጋል፣ እኔንም ደግሞ ወደ ብርሃን ያወጣኛል እና በእግዚአብሔር ጽድቅ ፊት የባሰ ኃጢአተኛ ነው የሚያደርገኝ። አዲሱ ኪዳን ግን በእኔ በኩል ነው የቆመው። ኢየሱስ የእኔ ዋስ ሆኖ እኔን ነው ነፃ ያወጣኝ። ቆሞ አይከሰኝም። ነፃ ነህ ነው። በቃላችን ነው የምናውቀው። ትክክል ነው። ከአሮን ጀምሮ በሙሉ የሌዋውያን ወገን የሆኑት በሙሉ እየሞቱ ልንቆጥራቸው የማንችላቸው ካህናት ተደርድረዋል። አዎ ትክክል ነህ ሲሉት ኢየሱስ ግን ይላል። እሺ ኢየሱስስ ምን አደረገ ነው የሚለው? ለዘላለም የሚኖር በመሆኑ ክህነቱ አይሻርም። ኢየሱስ ለዘላለም ካህን ነው። ኢየሱስ ለዘላለም ስለኔ ይታያል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ የማይሻር ካህናችን ነው አለ። ክህነቱ አይሻርም። ለዘላለም በእግዚአብሔር ፊት ብቃታችን ነው። መሬት ጀምረናል፣ ይሄንን ይወጣው ሰማይም እንቀጥላለን። በሙሉ መብት ነው የምንቀጥለው። ኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። አለቀ። ወንጌል ይሄ ነው። ወንጌል ይሄ ነው። እውነቴን ነው የምነግራችሁ። ምንም የእግዚአብሔር ቃል ነው። አያቸውን የኔ ሐሳብ ቢሆን ላወራው አልችልም። የሰምበዲ ኦፒኒየን ቢሆን ላወራው አልችልም። የቤተ ክርስቲያን ነው። ግን ኢየሱስ ክርስቶስ ይሄንን ማድረግ ችሏል። ስለኔ እየማለደ በሕይወት ለዘላለም ይኖራል። በዚህ ምክንያት በእርሱ በኩል
እንዴት አይነት እኮ እንደው እነዚህ መጽሐፍ ቅዱስን እኮ እንዲጽፉ እግዚአብሔር እንትን ኢንስፓየር ያደረጋቸው ሰዎች እግዚአብሔር ይባርካቸው። በእርሱ በኩል ወደ እግዚአብሔር የሚመጡትን ምን ማለት መሰለህ? በሌላ በኩል ይመክራል። በእርሱ በኩል ማለት በሌላ በኩል በመስኮት የሚመጣ ሌባ ነው የሚል አንብባችኋል? ዮሐንስ 10 ላይ አረሳችሁት? እሱን ክፍል በሩ እኔ ነኝ አለ እና ሞካሪ አለ መስኮት የሚፈለፍል የቤቱ ጠባቂ የቤቱ ባለቤት ማሰለ አብ ነው። በሩስ ኢየሱስ ነው። እኔ ነኝ በሩ አለ። በእኔ በኩል ካልሆነ በቀር አለው ሌባ ነው አለ። አባቴ ደግሞ ሌባ አይታገስም አለ። ሌባ ከተያዘ ሰው ራሱ ሌባ ከያዘ እኮ ከባድ እንኳን እግዚአብሔር የማይታለል አምላክ ማኒፑሌት አታደርገው። አይ አብን አሸውዶ በልጁ በኩል ካልሆነ በቀር አላፋም የተባለ አምላክ ታንኮስ ገብቶተኛ። አሁን እኮ እኛ እኮ ተነስቶ ባህሩን ጸጥ አደረገው ነው የሚገርመን። ተኛ ነው የሚገርመው። ባህሩን ጸጥ አደረገው እኮ እንዴ ብሉይ ኪዳን እኮ አድርገዋል እኮ። ተኛ እንዴት ይተኛል? ተኛ ወንጌል ነው በቃ። አምላክ ሰው ሆነ። እስቲ አሜን በለው እኮ። አዘዘ እኮ መለኮትነቱ ሊሆን ይችላል ሰው ሆነ። ኤፎቤሳን ፎቦን ምናምን የሚሉ ግሪክ ቃላቶች አሉ። ያዘዘበት መንገድ መለኮት ኔቸር እንደ ቻይልድ ያዛል አይነት ነው። ስለዚህ መለኮትነቱ ሊሆን ይችላል ማዘዙ፣ መተኛቱ ግን ሰውነቱ ነው። እዛው ጋር ይሄ ማን ነው አሉት። ዋት ማን ኦፍ ማን? እንደኔ ይበላል እንደኔ ይጠጣል። እኔ ታንኳ ውስጥ ይተኛል። አዎ ተነስቶስ ቃል አይጠብቅም። ጸጥ ለማድረግ ከራሱ ነው የሚያወጣው። ዋት ማነር አንተ የኛ አይነት አይደለም። ተባባሉ ነው የሚለው ባይዘው። ተባባሉ ድሮም ነው የመጣው። ጎለጎን ያለ ተባባሉ የሚለው ባይዘው ማርቆስ 4 ላይ ያለ። አሁን እኛ ስናባብል አትደንግጡ፣ እዛ ተባብለዋል። አንተ ማን ነው እባክህ? እኔ ማለት አላለም። ያደረገው ማን እንደሆነ ነግሯቸው ነው። የሰራው ነው ባይዘው እንዴ አሉ። ይሄንማ የብሉይ ኪዳን ሰው እኮ ሊያደርገው አይችልም። ዋት ማነር ሙሴ አድርጎ ያውቃል። ሙሴ ባህር ለመክፈል ክፈል እንብነው በትርናንሳ ሚል ቃል መጥቶለት ነው ባህር የከፈለው። ለመዝጋትም በትርናንሳ ሚል ነው። ኤልያስ ለመክፈት ለመዝጋት እከፍታለሁ ዘጋለሁ ሚል ቃል መጥቶለታል። ኢየሱስ ቃል አይመጣለትም፣ ተራሱ ነው የሚያወጣው። አይ ሪሜምበር አለ ዮሐንስ 33 ኤዲ ላይ ሞታለሁ 93 ኤዲ የዛሬ 60 ዓመት ሞታል። አስተሳሰብ ከዘላለም እስከ ዘላለም አለው። ወደ ኋላ ነው ወደፊት ነው። ከዘላለም እስከ ዘላለም ሕያው ነኝ አለው እና ሲለው የሞትና የሲኦል መክፈቻ ራሱ ነው እጅ ላይ ነው ያለው። ሰማይና ምድር እንዳይመሰ ከምድር በታች ስልጣን የኔ ነው አለ። አንደር ወርልድ አሁን ሞት ራሱ ቁልፉ እኔ ላይ ነው አለ። ኢየሱስ የተነሳ ቀን ሞት ተጠራ። ሞት ሆይ አለ አብ። እግዚአብሔር ጠርቶ ማንም ዝም አይልም። ሞትም ቢሆን አቤት ይላል። ሞት ሆይ ሲል አቤት ሲል ሞጌታል ሞጌታል ሲል ድሮ እየወጋ ነው የሚጥለው። ሞጌታል ሲል ወደ ኢየሱስ ነው የሚጠቆመው። ሞት ሰበረው። ክሮስ ክሮስ። ከዛ ደግሞ እግዚአብሔር ጠራ። ተሸንፋል። አመንካው ወደ ዳር ውጣ። ምክንያቱም ሞት የሚቀመጠው ኃጢአት ላይ ነው። ኢየሱስ አየህ ኃጢአትን መስቀል ላይ ሲገለው ሞትን ሰበረው። አየህ በኃጢአት ተመርኩዞ ነው ሞት ላያችን ላይ እየተቀመጠው። አየህ በጽድቅ የሚነግስ ሕይወት ይዞ መጣ ኢየሱስ። በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ይህ ሁሉ እንደማይለየኝ ተረድቻለሁ ነው የሚለው። በዚህ አውቄያለሁ ብቻ አይደለም አንደርስታንድ አድርጌያለሁ እና ላብራራው አልችልም። ገብቶኛል፣ በደንብ ተረድቻለሁ። ሰብስቧቸው ነው ባይዘው። አሁን ያለው አይደለም ገና የሚመጣው እኮ ይላል። ገና ያልመጣ ካለ ቢመጣ ራሱ አለ ገና ያልተፈጠረ መከራ ራሱ ከመጣ እግዚአብሔር ለዛሬ ብቻ ነገንም ወዶናል። እስቲ አሜን በሏ። እስከ ዛሬ አይደለም የወደደኝ ነገን ሁሉ ወዶኛል። ገና እኔ ነገን አላውቀውም፣ ነገም ግን ወዶኛል። ለዘላለም ነው የማይነቃነቅ መሰረታችን ይሄ ብቻ። ጮክ በሉና ኢየሱስ በሉ እስቲ። በእርሱ በኩል የሚመጡትን ሊያድናቸው ችለዋል። በክርስቶስ በኩል ካልሆነ ብራዘር አይቻልም። በጣም በእውነት የተወደዳችሁ በጣም የተከበራችሁ እናንተ እንግዶች አይደላችሁም፣ በእውነት ነዋሪዎች ናችሁ እዚህ። ግን አይቻልም።